እንዴት ነው ጋሼ? ሰላም ነው? እንዴት ነው? እንግዲህ ይኸው ምን የመሰለች ሁነኛ ልጅ አምጥቼልዎታለሁ። ከሙያ ከስራት ያላትን ልጅ ነው ያመጣሁላችሁ። እኔ ሙያ ኖራት አልኖራት ምን ታደርግልኛለች? ይኸውልህ ለማንኛውም ገንዘቡን ባንክ አውጥቶ አስገባልሃለሁ። አይ ጋሼ እርስዎ እኮ ላይ ያለው ለዛ እኮ እርስዎ ጋር የርትኩ የሚመጣው መቼም አንተ ያልክብህ በልሽ። ይኸውልሽና የተከበረ ሰው ነው ያመጣሽ። ምንም ስን እንዳትሰሪኝ። አረ በጭራሽ እንዴ! ምን እያልክ ነው? እኔ እኮ አስቸጋሪ ባህሪ የለብኝም። በቃ ጋሼ እኔ ልጅ ደህና ዋሉ። ደህና ዋል። እንኳን ደህና መጣሽ። እንኳን ደህና ቆዩን ጋሼ። ስምሽ ማን ነው? ሀና እባላለሁ። ሀና ዘገየ። ይኸውልሽ በዚህ ቤት ውስጥ ያንቺ ዋና ስራ የሚሆነው ምን መሰለሽ? ባለቤት ያለች ትንሽ መንቀሳቀስ ስለማትችል እሷን መንከባከብ ይሆናል። ሌላው ምንም አይነት የተለየ ምግብ መስራት ወይም የተለየ ነገር ማድረግ በጭራሽ የተከለከለ ነው። እሷ አምሮኛል ብትልሽ እንኳን በጭራሽ መስራት የለብሽም። ማለት? ይኸውልሽ ማብራሪያውን ለጊዜው ተይው። አሁን ያልኩሽን ብቻ አድርጊ። ተግባባን? ተግባብተናል። ታዲያ ከዚህ ውጭ ሌላ የሚሉኝ ነገር አለ? ካለ እልሻለሁ። ለማንኛውም አሁን ጨርሰናል። ያ ያንቺ ክፍል ነው። ልብስሽን አስቀምጪና ባለቤቴን ላስተዋውቅሽ። እሺ፣ ግን ከዛ በፊት ስራ ሳልጀምር ታጥቤ ልብሴን ብቀይር ደስ ይለኛል። መልካም። መታጠቢያው እዛ ጋር አለልሽ። ግቢና እዛ መታጠብ ትችያለሽ። እሺ። ነበር ስምሽን ያልሽኝ? ሀና ዘገየ። ይኸውልሽ እንግዲህ እሷ ባለቤቴ ሮማን ትባላለች። ባጋጠማት ችግር ምክንያት አሁን መንቀሳቀስ አትችልም። ዋናው ስራሽ እሷን መንከባከብ ይሆናል። ሮማን ደላላው ያመጣልሽ ሰራተኛ እሷ ነች። ሀና እባላለሁ። ሮማን እባላለሁ። በሉ እንግዲህ እኔ ስራ አለብኝ። ስለዚህ ወደ ስራ ልውጣ። ይኸውልሽ የሚያስፈልጋትን የምግብ አይነት በዝርዝር ኪችን ውስጥ ተለጥፎልሻል። በዛ መሰረት ትሰሪላታለሽ። መድኃኒቶቿንስ? አይ እሱን እንኳን ተይው። እኔ ማታ ስመጣ እኔ ራሴ እሰጣታለሁ። እሺ፣ እንዳሉኝ ያደርጋለሁ። ለወሉ ሄሎ፣ እንዴት ዋልክ? ያው እንግዲህ ሳያት ጥሩ ልጅ ትመስላለች። ምን አውቃለሁ ብለህ ነው? ዘንድሮ እንደው የሚያስተማምን ሰው የለም። ግን ደላላው እንደነገረኝ ከሆነ ጥሩ ልጅ ነች ብሎኛል። እሱ እኮ ይሄን ያህል አሳሳቢ ነገር አይደለም። አያት አው ስለሱ የምጨነቅ ይመስላል? ይኸውልህ ዋናው ነገር ገንዘቡ ነው። ገንዘቡ። ቆይ ለመሆኑ አንተ ግብሩን ስንት አሉ? ኧረ እባክህ ነግሬህ የለ እንዴ? ያ የነገርኩህ ልጅ ነው አይደለም? አልኩህ እኮ ይኸውልህ ዋናው ገንዘቡ ነው አልኩህ። ገንዘቡ። ይኸውልህ ይልቅ አሁን በስራ የዛለ ሰውነታችን ዘና ማለት አለበት። ለዛ ደላላ ደውልለት። ይኸውልህ ታዲያ እንደተለመደው ቆንጆ ኮረዳዎችን ያምጣልን። ታዲያ እስከ መቼ? የኔዋ እንደሆነ ታውቃታለህ። በልበል። እሺ፣ እዛው የተለመደው ቤት እንገናኝ። ሰላም ዋል። እሺ። የምግብ ዝርዝርም አለ። ምንድነው? ሰኞ ቁርስ ዳቦ በሻይ፣ ማክሰኞ ዳቦ በለውዝ፣ ለውዝ በዳቦ፣ ዳቦ ፍርፍር፣ ዳቦ በሻይ፣ እንዴ ምንድነው? ዳቦ እኚህ ሰዎች ጤና የላቸው እንዴ?
ኧረ ሴትዮዋን በዳቦ ሊደፋት ነው እንዴ? እሺ እነዛ ሽሮ ሀብታም ቤት ይበላል እንዴ? ሽሮ ለነገሩ ለህመሟም ይሆናል እኮ መፍረድ እንደሆነ ቀላል ነው። አይ ሽሮ አንቺም ቀን ወጥቶልሽ ብለሽ ፕሮግራሞች ላይ ለኔ መጣሽ የኔ ልጅ? አዎ እትዬ ቆየሁሽ እንዴ? አረ እንደው ፈጠንሽ፣ ጎበዝ ነሽ። እሺ ልስጥሽ ወይስ እኔ ላጉርስሽ? እኔማ በምን አቅሪ ብለሽ ነው ብታጎርሽኝ ደስ ይላል። አረ ችግር የለውም እትዬ፣ እኔ አጎርሶታለሁ። እናቴን በሞት ሳላጣት በፊት እንደዚህ እንደርሱ ከጎኗ ቁጭ ብዬ አጎርሳት ነበር። ወይ በጣም ይቅርታ፣ ነፍስ ይማር። እንደው ምን ሆኖ ነው ግን? እናቴ በጣም ታታሪና የስራ ሰው ነበረች። ግን ምን ያደርጋል ክፉ ቀን ያችን ካልሰራች የሚያማትን እናቴን ከስራ ነጥላ ወደ አልጋ፣ ካልጋውም ደግሞ ወደ ሞት ነጠቀች። ክፉ ቀን እኮ ከመጣ በቃ መመለሻ የለውም። የእውነት የኔ ልጅ ክፉ ቀን ሳይግጠምሽ። ይገርምሻል እኔና እህቴ የተወለድነው ሐሙስ ቀን ነበረ። ታዲያ እናትና አባቴ የሚተዋወቁት ሐሙስ ዕለት። ይህንን በማስመልከት እናቴ ደግሞ ሐሙስን በጣም ትወዳታለች። የምንወደው ቀን እኮ ነው አጉል የሚያደርገን። እኛ ቤት ሁሌም ሐሙስ ድግስ ለን ዳቦ ይደፋል፣ በአይነት ወጥ ይሰራል፣ ቡና ይፈላል። በቃ የእኛን ቤት ሐሙስ የማያውቀው የለም። ዘመድ፣ ጎረቤት፣ ጓደኛ ሁሉም የእኛን ቤት ሐሙስ አድማቂ ነው። ታዲያ እናቴ እንደተለመደው ሐሙሷን ልታደምቅ ቤት ልታጸዳ ውሃ በላርጎ በጥብጣ አዘጋጅታ ነበር። ያዘጋጀችው ውሃ ተደፋና ዳልጧት ወደቀች። ውይ እኔ አፈር ልብላ። ያቺ ቀን እናቴን ያልጋ ቁራኛ አድርጋ አስቀመጠችብኝ። ታዲያ ግን ምን አለ ያልጋ ቁራኛ እንደሆነች እንኳን ብትቀርልኝ። ሞት ክፉ እናቴን ነጠቀኝ። አይዞሽ የኔ ልጅ አይዞሽ፣ ፈጣሪ የፈቀደው ነው የሚሆነው። እሺ ልክ ኖት። ምን አለ ፈጣሪ እኔን ትቶኝ ለጨቅላዋ እህቴ ሲል እንኳን እናቴን ባቆየልኝ እላለሁ። እናቴ በጣም ቅንና የዋህ ሴት ነበረች። ክፋት የሚባል ነገር አያውቃትም። አቤት የሰፈሩ ሰው እንዴት እንደሚወዳት። ይገባኛል የኔ ልጅ፣ ማጣት በጣም ከባድ ነገር ነው። እናት እኮ መተኪያ የሌላት ፍጡር ነች። እኔም እናቴን ያጣሁት ልክ ባንቺ እድሜ ነበር። አዎ እናቴን በሞት ካጣም በኋላ እኔና እህቴ ያላየነው መከራ የለም። አይተን የማናውቀው ችግርና መከራ እኛ ላይ ተደራረበብን። እናት ተሸክማ የምትኖረው ጉድ እኮ ብዙ ነው። ለልጇ ስትል የማታልፈው ፈተና የለም። ቢከብዳትም ችላ አየውላት እኮ። የኔ መከረኛ እናት። ይሁን ልጄ፣ ፈጣሪ ያለ ምክንያት እኮ ምንም አያደርግም። አንቺ እንድትጠነክሪ፣ ሁሉን ነገር መሸከም እንድትቺ፣ ጠንካራ እንድትሆኝ ነው ይሄን ያደረገው። ፈጣሪን ደግሞ ለምን አይባልም? ምን ልበል ታዲያ? ተመስገን ማለት ነው ልጄ። ጥሩ ለምን ማለትና ማማረር ከኋላው ብዙ ችግር አለ። ተመስገን ብዬም እኮ አላለፈ ብዙ ነገር አለ። ብቻ አይተውት። ይልቅ በራሴ ወሬ ያዝኩት። ምን ላምጣ? ምን ልጨምር? አይ ምንም። እንዲህ የሚጣፍጥ ምግብ ከበላው ስንት ጊዜ መሰለሽ? በእንጀራ የሚበላ ምግብ። እስኪ እባክሽ በብርጭቆ ውሃ አምጪልኝ። አረ ይሁን የኔ ልጅ፣ ተማርልኝ። እንደዛ ነው የኔ ልጅ፣ በርታልኝ መኩሪያዬ። አረ ምንም የሚያስጨንቅ ነገር የለም። እኔ አሁን በጣም ደህና ነኝ። አዎ ተገኝታለች የኔ ልጅ። ለዚያውም ቆንጆ መልከ መልካም ሙያ ያላት ልጅ ናት የተገኘችልኝ ብታይ። አይ አረ ሰውን እኮ ለማወቅ መክረም የለበትም። እንደዚሁ አይተሃት ታውቃታለህ። በልተው አንተ እንደሆነ የማትለው ነገር የለህም። ይልቅ የምትፈልገው ነገር ካለ ንገረኝ። ገንዘብስ ልጅ ገንዘብ አያስፈልግህም? ካስፈለገህ ግን ጠይቀኝ። ለደምስ እደውልለታለሁ። እሱ እዛው ባንክ ስለሆነ ይልክልሃል። አይ ልጅ፣ እኔ ካንተ ውጪ ማን አለኝ?
እረፍቴም ሰላሜም አንተ አንድ ልጄ ነህ። ህክምና? አዎ የኔ ልጅ በደንብ እየተከታተልኩ ነው። እሺ በቃ ልጄ በል ደህና ሁንልኝ። እሺ የኔ ልጅ እሺ ቻው። አይ ህክምና የኔ ልጅ እንደው ፈጣሪ እባክህ ለአንድ ልጅ ስትል አቆይ። እንደው እባክህ እኔ እንደሆነ ደክሞኛል። ለአንድ ልጅ ስትል ማረኝ እባክህ። ህክምና ለልጄ ምን ቀን ነው አብርሃም አንተን ያወቅኩ? ምን የተረገመሽ ቀናት ከአንተ ጋር ያስተዋወቀ? ሽመልስ እባክህ ይቅር በለኝ። ቃሌን አፍርሼ ይኸው የማልወጣ ወደ ውስጥ ገባሁልህ። የኔ ሲሆን ልጄን ግን አደራ በሰው ሀገር እናቴ አንድ ነገር ሆነችብኝ ብሎ የሆነ ነገር እንዳይሆንብኝ ጠብቅልኝ ጌታዬ እባክህ። ቆየሁበት። ብርጭቆ እኮ አላገኘውም ነበር። ፈልጌ እሱን ሳገኘው ደግሞ አዋራ በአዋራ ነው። እሱን እያጠብኩ ነበር። አረ ችግር የለውም። እኔ እንደውም ከልጄ ጋር ሳወራ ቆየሁ። ልጅ አሉት እንዴ? ለዚያውም ምን የመሰለ ቆንጆ ልጅ አለኝ። እድሜው እንደውም ከአንቺ ትንሽ ከፍ ቢል ነው። አዎ ትንሽ ቢበልጥሽ ነው። እንዴት ያለ መልካም። በተለይ ቁመናውን ብታዩ እንዴት የሚያምር ልጅ እንዳለ መሰልሽ። ወይ ደስ ይላል። ታዲያ ምን ነው ሳለው ሙሉ ቀን ስራ ነው እንደ የሚውለው? አይ እዚህ የለም። ለትምህርት ወደ ቻይና ሄዶ ነው። አሁን በቅርቡ ይመጣል። ትንሽ ጊዜ ነው የቀረው። እውነት? በጣም ደስ ይላል። አዎ በጣም ደስ ይላል። አሁን እሱ ሲመጣ ደግሞ በደንብ እንደማገግም እርግጠኛ ነኝ። ብታየው እኮ ልጄ ውበቱ ቁርጥ አባቱ ነው የሚመስለው። እውነት? ጋሼን ነው የሚመስለው? አይ አይደለም ልጄ። እስኪ እችን ታሪክ ላጫውትሽ። እሺ በቃ ቆንጆ ቡና ላፍላና ሳሎን ሆነን ይነግሩኛል። አይ ተይ ልጄ፣ አብርሃም እንደዚህ አይነት ነገር አይወድም። እያፈላሽ ድንገት እንኳን ቢመጣ ይቆጣል። አሁን ዝም ብለሽ ቁጭ በይና ላጫውትሽ። እንዴ ለምን ብለው ይቆጣሉ? እንደውም እርግጠኛ ነኝ ደስ ነው የሚላቸው። ስትገቢ ምንም ነገር አልነገረሽም እንዴ? ከእኔ ትእዛዝ ውጪ ምንም ነገር ማድረግ የተከለከለ ነው አላለሽም? እሱማ ግን የሚባል ነገር የለም እንጂ አብርሃም ትእዛዙ እንዲፈጸምለት ይፈልጋል። ያለ ማስጠንቀቂያ ነው የሚያባርርሽ። እሺ በቃ እንደዛ ከሆነ እዚህ እንገብኛ። አብርሃም የመጀመሪያ ባለቤቴ አይደለም። ባለቤቴ ከሞተ በኋላ ያገባሁት ሁለተኛ ባሌ ነው። የመጀመሪያ ባሌ ሽመልስ ይባላል። ድሮ ተማሪ ያለው እኔም ሽመልስ የሚባሉ አስተማሪ ነበሩ። ሽበታም ነበሩ። አሁን እኮ ሽመልስ ሲሉ ትዝ አለኝ። የኔም ሽመልስ ሽበታም ነበር። አረ እንደውም ሽሜ ሸበቶ ነበር የምለው። አቤት ፍቅራችን እንዴት እንደምንዋደድ የነበረው። ይሄ ሁሉ አሁን የምታየው ነገር ከጊዜ በኋላ ያፈራነው ነው። ስንገናኝ ምንም ነገር አልነበረንም። ሽሜ በጣም ታታሪና ጎበዝ ሰው ነበር። ወይ ደስ ይላል። አያቋርጡ እስቲ ዝም ብለው ይንገሩኝ። የኔ ሽመልስ እንደዚህ ተንቀባርሬ እንድኖር ያደረገኝ እሱ ነው። ባሌ ክብሬ ነበር፣ መከበሪያም ክብሬም ነበር። እናቴም ባል መከበሪያ ነው ትለኝ ነበረ። እናታችን አባታችንን በጣም ነበር የምትወደው። እኛ ግን ብዙም ሳናውቀው ነው የሞተው። ያው ከተጋቡ በኋላ ለ6 ዓመታት አብረው ኖረዋል፣ ከማለፉ በፊት ማለት ነው። ታዲያ እሷም በሱ ለምዶባት እኛ ሳንመጣ ምግብ አትበላም ነበር። ባልሽን ስታከብሪና ስትወጂ ቤትሽ ፍቅርና ሰላም ነው የሚሞላው። እኔ ሽሜ ካልመጣ በስተቀር ምግብ የምትባል አልቀምስም ነበር። አለበለዚያ ግን በቃ ማኩረፍ ነበር ስራዬ። ፈጣሪ እሱን አይቶ በልጅ ባረከን፣ ኢዩኤልን ወለድን። ታዲያ ልጄ እሱም ይሄን ነገር ስለሚያውቅ ድንገት እንኳን ካረፈደ ማታለያ ብሎ ረዥሙን ዳቦ ያመጣልኝ ነበር። ዳቦ በጣም ነበር የምወደው። ለዚህ ነው እንዴ የምግብ ዝርዝሮት እኮ ቁርስ ዳቦ በሻይ ዳቦ ነው። እሱስ አይደለም ልጄ፣ አሁን እንኳን ስልችት ነው ያለኝ። ታዲያ ከሰለቾት ለምን አይቀየርልዎትም? እና ወይስ መድኃኒቱ እነሱን ብቻ ነው የሚያዘው? ታሪኩ ብዙ ነው። እድሜ ኖሮን ከቆየሽ አንቺም ልጄ ብዙ ነገር ታያለሽ። እሺ በቃ አሁን እኔ ለማታ የሚሆን ነገር ላዘጋጅ፣ እርሶም ደግሞ እረፍት ያድርጉ። እንደዚህ ማወራው ስለሌለኝ ከተነፈስኩ በጣም ቆየሁ። ለምን እንደሆነ ባላቅም ልቤ ረፍ ነው ያለብሽ። አመሰግናለሁ። በቃ ስራዬን ልጨራርስ ልሂድ። ሂጂ በቃ ስሪ ስራሽ። እሺ እሺ።
ደህና ነኝ አክስቴ። ደግሞ በግማሽ ቀን ሲጀመር ምን ሆናለሁ ብለሽ ነው? አዎ ትልቅ ቤት ነው፣ ግን ምንም አይነት ሰው የለውም። አንድ ታማሚ ሴትዮ አለች። የኔ ስራ የሚሆነው እሷን መንከባከብ ነው። አይገርም? አለቃለኝ እኮ፣ ግን ይሁን ለበጎ ነው። ይልቅ ሚጣ እንዴት ናት? ለውጥ አላት እንዴ አክስቴ? ይሁን እስኪ ለበጎ ነው። የምንችለውን በሙሉ እናደርጋለን። ልክ ነሽ፣ ያግዘናል። ይልቅ አክስቴ ሳልነግርሽማ፣ ቆይ ሀብታሞች ቤት ሽሮ በፕሮግራም እንደምትበላ ግን ታውቂያለሽ? አይ አክስቴ አንቺ ቀልጅ። እኔ ሽሮ ባልጫ ሽሮ በቀይ እንዳልበላው አሁን ደግሞ በፕሮግራም ልብላ ጭራሽ? አክስቴ ምሬን እኮ ነው እንጂ ሽሮ ሁሌ አይበላም፣ በፕሮግራም ነው። እንኳን ሽሮ ይቅርና እንጀራ ራሱ በፕሮግራም ነው የሚበሉት። ዋ አክስቴ ፕሮግራሙ ልኬ ጉድ እንዳላደርግሽ። እሺ በቃ ቻው። ጊዜ ሳገኝ እኮ ነው የደወልኩልሽ። ደግሞ ደውላለሁ እሺ ድጋሚ። እሺ ሰላም ሁኚ። ሚጣዬ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። አክስቴ ያንቺን ውለታ በምን እንደምመልስ አላውቅም። ማነሽ? ሀና ሀና ሀና። አቤት ጋሼ፣ ጠሩኝ እንዴ? እንዴት ነው? ሌላ ሲጠይቀችሽ ወይም የፈለገችው ነገር ነበር? አረ በፍጹም። ምግብ በሉ፣ ውሃ ጠጡ፣ በቃ። እና ወናጅ ታዲያ ምን እየሰራሽ ነው? ለእራት የሚሆን ነገር እያዘጋጀው ነው። ለኔ ቆንጆ ጁስ አዘጋጅልኝ። ቀጠን ይበል፣ ስኳር እንዳይኖረው። እሺ እንዳሉኝ አደርጋለሁ። መልካም። ተኝታለች እንዴ? እኔ እንጃ ጋሼ፣ አላየኋቸውም። ሊያቸው እንዴ? አይ ታዩ፣ አንቺ ስራሽን ስሪ። እኔ የምልሽ ደላላው ከዚህ በፊት ሰርተሽ እንደማታውቂና አዲስ እንደሆንሽ ነበር የነገረኝ። አዎ ልክ ነው። እኔ ሰው ቤት ተቀጥሬ ሰርቼ አላውቅም። ይሄ መጀመሪያዬ ነው። ታዲያ ከዚህ በፊት ምን ነበር ስትሰሪ የነበረው? ተማሪ ነበርኩ። ስራ እንኳን ሰርቼ አላውቅም። የ3ኛ ዓመት የአካውንቲንግ ተማሪ እያለሁ ልጨርስ 1 ዓመት ሲቀረኝ እናቴ ያረፈችብኝ እና በዛ ጭንቀትና ድንጋጤ ታናሽ እህቴ ታመመች። ያው እሷን የማሳከምና የማስተዳደር ሙሉ ኃላፊነቱ ደግሞ እኔ ላይ ወደቀ። ስለዚህ እሷን አክስቴ እያስታመመችልኝ እኔ ለመስራት ወሰንኩኝ ማለት ነው። እና እህትሽን ለማስታመም ነው ሰው ቤት ተቀጥረሽ መስራት የወሰንሽው? ብቸኛ ያለችኝ እሷ ብቻ ናት። የእናቴ አደራ ናት። ስለዚህ ለእሷ ማድረግ ያለብኝን በሙሉ አደርጋለሁ። እንደዛ ከሆነ ታዲያ እንደማይሽም ቆንጆ ነሽ። በጣም ታምሪያለሽ። ታዲያ ድስት ጥጃለሁ። ድስቴ፣ ወይኔ ድስቴ። ለመሆኑ ምን ወሰንሽ? ምንድን ነው የምወስነው? የምልሽን ጠንቅቀሽ ታውቂያለሽ። ቆይ ጥጋብ ነው እንደዚህ የሚያደርግሽ? ምንም የማውቀው ነገር የለም። እዚህ ድረስ አስገድደህ ያመጣኸኝ ይሄን የማይረባ ወሬ ልታወራኝ ነው? ይህንን ወሬ ለማውራት እዛ ክፍልሽ ውስጥ መታሸግ አለብኝ ማለት ነው? ጥቅመኛ እንደሆን ካውቃለሁ። እራስ ወዳድ፣ ገንዘብ የምታመልክ ሰው እንደሆን ካውቃለሁ። አንቺ ሴት ለአፍሽ ለከት ብታበጅለት ምን ይመስልሽ? ለከት? ሲጀመር አንተ ለከት ታውቃለህ? ለከት ብታውቅ ኖሮማ ለራስ አፍ ለከት ታበጅለት ነበር። ዛሬ እንዴት ነው እንደዚህ ልብ ልብ የተሰማሽ? እባክሽ ይሄንን ሽሮ ጠግበሽ በላሽ መሰለኝ። ቆይ መልስ የለሽም እንዴ? ከጠገቡ ላይ ቀርማ እንዴ ነው? ቆይ አንቺ ለኔ ምን እንደሆንሽ ታውቂያለሽ? አውቃለሁ። ማስታወስ አይጠበቅብህም እንዴ? ለምን ላስታውስሽ እንጂ። ውሻህ አይደለሁ? ውሻህ ስትፈልግ የምታስረኝ፣ ስትፈልግ የምትፈታኝ፣ ስትፈልግ ደግሞ ምግብ የምትሰጠኝ፣ የምትከለክለኝ ውሻ ነኝ አይደለ? አውቃለሁ። ለምን ታስታውሰኛለህ? ጎበዝ። ምንም እድሜሽ ቢሄድ እንኳን የማስታወስ ችሎታሽ አሁንም ጥሩ እንደሆነ ያስታውቃል።
አይሽ መልስ እንዴት ያለች ቆንጆ ሚስት ነው ጥሎልኝ ሄደው እባክሽ። የእሱን ስም አታንሳ። የኔ ሽመልስ ውድ ነው፣ በአንተ አፍ ግን ሲነሳ ይረክሳል። ሮሚ ሙጭ ተይዘሽም አታርፊ ማለት ትዕቢተኛ እኮ ነሽ። ቆይ ወደ ቁም ነገሩ ስንገባ ከዚህ ህመም ጋር ተላምድሽ ማለቴ ተስማማሽ እንዴ? ምኑ ነው የሚስማማኝ? ህመሙ ወይም ደግሞ ያለሽበት ሁኔታ። እኔ ምን አውቃለሁ ምን እንደተስማማሽ። በቃ ቀለድክ። ቀልዱስ ያለው አንቺ ጋር ነው። ይልቅ የሚፈረመው ፈርመሽ መገላገል ይሻልሻል ወይስ ከህመሙ ጋር እንደዚሁ መቀጠል? ምንም የምፈርመው ነገር የለም። አይኔ እያየ ለአንተ ፈርሜ ልጄ ሜዳ ላይ ያመጣል አልፈልግም። ይኸውልህ አሞራም ቢሆን ይበላታል እንጂ ለአንተ 5 ሳንቲም አልሰጥም። ጥሩ ምርጫ ነው። እመኚኝ፣ አንቺም ልጅሽም ሳትበሉት እደፋሻለሁ። ድፋኛ። ሞት እኮ ለእኔ እረፍት ነው ታውቃለህ። በጭራሽ እረፍትም አልሰጥሽም። አሰቃይሻለሁ። ምድር እስኪጠብሽ ድረስ አሰቃይሻለሁ። እኔ አብርሃም አይደለሁም። እሺ ጥሩ ምርጫዬ ነው። ይኸውልሽ ቅጣትሽም ህመምሽም እንደሚብስ ወቂ። ወይኔ አብርሃም፣ ሽሜ ከረጅም ቆይታ በኋላ ስንገናኝ በትዳር ብቻ አይደለም የተለወጠው። አብረን ተምረን አድገን ከ9 ዓመት በኋላ ተመልሶ ሲመጣ እሱ የላቀ ቦታ ደርሶ እኔ ደግሞ እዛ ሆኜ ተገናኘን። ልጅ እያለን እሱ ሲያጠፋ እኔ ስገረፍ፣ እሱ ሲያጎድል እኔ ስሞላ ኖሬያለሁ። ለዚህ ደግሞ ክፍያ ያስፈልገኛል። አዎ ክፍያዬ ደግሞ ይሄ ነው። ሽሜ ይኸውልህ ለአምጪው ሕግ ያስገድዳል ይላል እንዲከፈል። አዎ እኔ ደግሞ ክፍያዬን መውሰድ አለብኝ። ክፍያዬን ካልወሰድኩ ወንጀል ሰራው ማለት ነው። በወንጀል እንዳልጠየቅ ደግሞ ክፍያዬን ወስዳለሁ። እንደዛ ነበር ያልሽ? የኔ ደንት፣ ቆይ ግን ምን ያህል እንደምወድሽ ታውቂያለሽ? ኧረ አብርሽ አታሽኮርመመኝ። ከልቤ እኮ ነው የምልሽ። እንደውም አንዳንድ ጊዜ እንዴት ቅድሜ ያላየኋትም እያልኩ አስባለሁ። ሽሜ እኮ እድሜውን ሙሉ በጨረቃ ደምቆ ነው የኖረው። ጨረቃዬ ነበር የሚለኝ። አውቃለሁ። ታውቂያለሽ ሽሜ ከረጅም ጊዜ በኋላ እንኳን ስንገናኝ መጀመሪያ ወሬውን የሚጀምረው ባንቺ ነው። ሁሌም በሄደበት ስለ እኔ እንዳወራ ነበር ባሌ። ለእኔ ማውራቱ ጠቀመኝ። ይኸውልሽ ሽሜ ዛሬ ሞት ወስዶት አጠገባችን ባይኖርም እሱ የሰጠሽን ፍቅር እየሰጠው እሱ የሚንከባከብሽን እንክብካቤ እየተንከባከብኩሽ እድሜ ዘመኔን ከአንቺ ጋር ብኖር ነው የምመርጠው። ለሽሜም ጥሩ ነገር ነበር የምታስብለት። ሲከስር አብረኸው እየከሰርክ፣ ሲደሰት አብረኸው እየተደሰትክ። ብቻ ምን አለፋህ ያንተ ውለታ አለብን። የምን ውለታ ነው ደግሞ? ፈጣሪ ይኸውልሽ ይህንን ነገሬን አይቶ አንቺን የመሰለች ልዕልት የሆነች ሴት ሰጥቶ ቀሪ ዘመኔን እንዲባርክልኝ ነው የምፈልገው። አብርሽ ሀዘኔን አስረስተ ደስተኛ ስላረከኝ አመሰግንሃለሁ። ምስጋናው እንኳን በእኔና አንቺ መሀል ቦታ የለውም። ይልቅ የኔ ቆንጆ መጠጣችንን እናጣጥምና ደስታችንን እንቀጥላለን። እንደዚህ ስትሆኝ ነው የሚያምርሽ። በስመ አብ ወልድ። እንዴ ጋሺ እንዴት በምን መጡሰን? ምን አገባሽ አንቺ? የአንቺ ስራ ምግብ መቀቀልና ማቅረብ ነው። አለቀ። ከዛ የተረፈ ሰውን መመርመር ወይም መጠየቅ አትችይም። ግን እኮ ጋሼ ወደ ስራሽ ላይ ወደ ስራሽ። ምን ትላለች?
እሺ እኔ ልዕልት አትጥራኝ። ይኸውልሽ ምግብ እያበላሁ አቆይሻለሁ፣ ግን ማቆይሽ እያደከምኩ መሆኑን እንዳትረሽ ነው። ወይንሳ ይሄ ምግብ እያበረታሽ ነው? ለምን ከነጭራሹ አትተውም? እኔ የሚያጓጓኝ ነው የሚመስልህ? ኖ ላቆይሽማ እፈልጋለሁ። እንዴት አድርጌ ተዋለሁ? ቢያንስ ለልጅ ስትል ትለኝ ነው አይደል? ለልጅ ብታስብማ እንደዚህ በነፍሰ ስጋ ትጫወትበትም ነበር። ተይ እንጂ ሮሚ፣ ይሄን ያህልማ ክፉ ሰው አታድርጊ። እኔ እኮ ብዙ አማራጭ ሰጥቼሻለሁ። ብትፈሪ የሚኖረው ከይሄ ሁሉ ነገር ባልሆነ። ውሻ ነህ ውሻ። እስኪ ድገሚ። ጋሺ ጁሱ ይቅጠን ያሉኝ። ቀድሜ ነገርሽ አልነበረም እንዴ? ለምንድን ነው አጠገቤ መጥተሽ የምትደግሚው? ለምንድን ነው የምትጠይቂው? ሂጂ ውጪ። ይቅርታ ጋሺ። አብርሃም ለምንድን ነው የማትረጋጋው? በእኔ አይበቃም እንዴ? ደግሞ ሰው የሆነ ነገር ብትሆንብህስ? ስንቴ ልንገራት? የነገርኳትን በጥንቃቄ አሰራም። ሮማን በማይመለከትሽ ነገር ውስጥ አትግቢ ተናግሬያለሁ። ይሄ የመጨረሻዬ ነው። ደግሞ አስቢበት። ጊዜ የለኝም። ጊዜን አትበይብኝ እሺ? ታዲያ ወዴት ነው? እንዳመጣኸኝ መልሰኝ እንጂ። ለዛሬ እዚሁ አይሻልሽም? ትንሽ ረፍት ብታደርጊ ይሻላል። እዛ አልጋ ላይ ተጋድሞ ከመዋል እዚህ ትንሽ ረፍት አድርጊ። እንደዛ ይሻላል። ወይኔ ሽም ቃሌን አፍርሼ ተሰቃየሁ። ስህተት እንደሰራሽ ታውቃለሽ አይደለም? ቀና ብለሽ እያየሽ ተናገሪ። አውቃለሁ። በጣም ይቅርታ ጋሽ። ምን እንዳሳጣሽኝ ግን ታውቂያለሽ? አይ አላውቅም። አለማወቅሽ እኮ ነው ስህተቱ። ብታውቂማ መች እንደዚህ አይነት ስህተት ትሰሪ ነበር? ቆይ ቅድም ትራሱን ሳይሆን ጠርሙስ ወርውሬብሽ ቢሆን ኖሮ ምላሽሽ ምን ይሆን ነበር? ምንም። አጥፍተሽ መልስ ለማይሰጥበት ነገር ጥፋት አይጠፋም። በተለይ ደግሞ እኔ አብርሃም ጋር። ጋሼ ስህተት እንደሰራሁኝ ገብቶኛል። ይቅርታ። እኔ ይቅርታ አልወድም፣ ካሳ ነው የምወደው። ቆይ ካሳ ምን እንደሆነ ታውቂያለሽ? ካሳ? አይ እኔ ካሳ አላውቅም። ይኸውልሽ ካሳ ማለት ሰው ሲያጠፋ የሚከፍለው ክፍያ ነው። ገንዘብ አለያ ቼክ። አሁን ደግሞ ይኸውልሽ ጊዜው የቴክኖሎጂ ነው፣ ወይም ደግሞ ትራንስፈር ማድረግ። አንቺ ደግሞ ገንዘብ እንደሌለሽ ያውቃለሁ። ኧረ ጋሼ መቼም አንቺ ገንዘብ እንደሌለሽ ያውቃለሁ። ሰው ደግሞ ባለው ነገርም ካሳውን መክፈል ይችላል። እባክዎ ጋሼ ይቅርታ ያደርጉልኝ። ሁለተኛ የለመደኝ። ይኸውልሽ ለአሁኑ በይቅርታ አልፍሻለሁ። ከዚህ በኋላ ብታጠፊ ግን ካሳ ነው የምጠይቅሽ። ካሳው ደግሞ እንደዚህ ቀላል አይደለም። እሺ እኔ አብርሃም ቀላል ካሳ አልወድም። እሺ ጋሼ ይቅርታ። እንድታውቂ ያክል ነው። እኔ አብርሃም ጥፋት የሚባል ነገር አልወድም። ካጠፋሽ ደግሞ ካሳ ግድ ነው። አሁን ጁሱን አስቀምጪና ሂጂና አራቷን አብያት። እሺ ጋሼ እንዳሉኝ ያደርጋለሁ። ተቆጣሽ እንዴ ልጅ? ኧረ ምንም አላለኝም። ይልቅ ምግቡን በሉ። አዎ እባክሽ፣ ሲበዛ በጣም ቁጡ ሰው ነው፣ ግን እንዳትቀየሚ እሺ? ኧረ እርሱ አይጨነቁ፣ ምንም ማለት አይደለም። እኔ እኮ አውቀዋለሁ የባል ያመልመሽ ጠፋኝ ብለሽ ነው። እትዬ ሻይ ላፍላሉት እንዴ ነው ወይስ ቡና ይሻላል? ልታረሳሽኝ እየሞከርሽ ነው አይደል? ያው በቃ እኮ እትዬ ምንም ያሉኝ ነገር የለም። እኔም ይቅርታ ጠየቅኳቸው፣ ከዛ እሳቸው ይቅርታ ቃል ነው ካሳ ነው የምፈልገው አለሽ አይደል? ይህንን እርሱ እንዴት አወቁ? ለቀባሪ ያወረዱታል። እንዴት ነው የማላውቀው ልጅ? የምትነግሪኝ እኮ ስለ አብርሃም ነው፣ ባል የሆነው አንድ ጣሪያ ውስጥ ስለሚኖር ሰው።
እንዴት ነው የማላውቀው? ኧረ እትዬ በቃ ተውት። አሁን እኮ ይቅርታዬን ተቀብሎኛል። እንኳን ይቅርታ አደረገልሽ። እንደው እባክሽ አደራሽ ልጅ ደግመሽ ስህተት እንዳትሰሪ። እሱ መልስ እንዲመለስለት አይፈልግም። ያለው ነገር ሁሉ እንዲደረግለት ይፈልጋል። እንደው አደራሽ ልጅ ደግመሽ ስህተት እንዳትሰሪ። እሺ እትዬ በቃ አሁን እኔ ሻይ ላፍላሉት። ይሄንንም ላንሳው። ናፈቅሽኝና መጣሁ የኔ ልዕልት። ለምን አትሆኝም አብርሃም? ለምን ሰላም አትሰጠኝም? ሰላም አንቺ ራስሽ ለምን አትይ? መጀመሪያ ይኸውልሽ ሰላም የሚፈልግ ሰው ለሰው ሰላም መስጠት ነው ይችላል። ይሰማሉ አብርሃም? ሰላም የሚፈልጉ ከሆነ ቅድሚያ ለእኔ ሰላሙን ይስጡኝ። ምክንያቱም ሰላሙን እኔ ጋር ስላለ። ወይዘሮ ነው ፍቅር እንደማይገዛሽ ያወቁት እኮ በፍቅር አልሸነፍም ያልሽኝ ጊዜ። ኧረ ልታታልለኝ ስትሞክር ስላልታለልኩልህ ይኸው ልጄን አመቻችተህ ወደ ውጭ ላከው። እኔንም ያርጋ ቁራኛ አድርጋ አስቀመጥከኝ አይደል? እኔ መች ነካውሽ? እኔ እኮ ጫፍሽን እንኳን አልነካውሽ። እንዴ ተጠያቂ ማታርገኝ ይላል። አዎ ልዕልት እያልክ ነው ልዑል የሆንከው። ልዕልትነቴን አሳጣኝ አንተ ከሃዲ። ከሃዲ እኔ ከሃዲ ባጎረስኩ እጄን ተነከስኩ አለች ጦጣ። በተንከባከብኩሽ በጣም በጣም እንጂ ይኸው በጣም ነው የተንከባከብከኝ። አንተ እኮ ልዩና አስተዋይ ሰው ነህ አቶ አብርሃም። ታዲያ ለምን ቤቱን ለቅቄልሽ አልወጣም? የዛን ሰዓት አንቺም እረፍት ታገኛለሽ ወይ ደግሞ ከዚህ ሁሉ ፍርም አድርጎ መገላገል አይሻልሽ? ለምን እድሜ ልክህን ሬሳ እስኪወጣ ድረስ አትኖርም? በጭራሽ አልፈርምልህም። ሬሳ እንደዚህ እንደሳክና እንደቀለድክብኝ አትኖርም። እመነኝ አብርሃም። ሬሳ እስከሚወጣ መቆይ ይመስልሻል? ሮማን ቆይ ሬሳ የሚለው ቃል ራሱ ከየት መጣልሽ? ከየት አመነጨሽው? ተወኝ እባክህ አብርሃም፣ ተወኝ፣ በቃ ተወኝ፣ ልረፍበት፣ ከዚህ ሂድልኝ። አብርሃም አትበይ። እንደ ድሮ መሸሻዬ፣ ጥላዬ፣ ከለላዬ ያልሽ ጥሪኝ እንጂ ዝም ብለሽ በነጠላው አብርሃም ምናምን ያልሽ። እሺ አብርሃም፣ አንድ ነገር ብቻ ልለምንህ እባክህ፣ ወደ መኝታ ቤት ይወሰደኝ፣ ገብቼ ልረፍበት ካልሽ እንግዲህ ምን አደርጋለሁ የኔ ልዕልት። ይኸውልሽ ውዱ ባለቤትሽ አብርሃም ስላንቺ ሲጨነቅ ሲብሰለሰል ሲያስብ ነው የሚውለው። እሺ ደህና ደር አብርሃም። ተቆጡ ልዕልቷ ተቆጣች። ሮማን ደህና ደሪ። ደህና ደሪ የኔ ልዕልት። ልዕልት እትዬ ቅድም እኮ መጥቼ ልክ ጋሼ እዚህ እንዳሉ ሳያቸው ትቼ ተመለስኩኝ። ጥሩ አደረግሽ የኔ ልጅ፣ እንኳን ተመለስሽ። እትዬ ጋሼ ሲቆጡ እኮ በጣም ነው የሚያስፈሩት። እንደውም አንድ ጊዜ ምን ሆነ መሰሉት፣ እኛ ሰፈር በጣም ቁጡ ሰውዬ ነበሩና አንድ ጊዜ ዳቦ ገዝቼ ስመለስ አግኝተው የኔ ልጅ እባክሽ አሁን ተይኝ፣ ድካም ላይ ነኝ፣ ማረፍ ብቻ ነው የምፈልገው። እሺ በቃ እትዬ ላስገባውታ ወደ ክፍሉ። ግን በምን ላስገባውት? አይ እኔ እንኳን ዛሬ እዚሁ ማደር ነው የምፈልገው። እዚሁ ተይኝ እባክሽ፣ መነሳት አልፈልግም። አንድ ጥያቄ ልጠይቆት እትዬ። ምንድን ነው?
ከጋሼ ጋር ጥሩ ግንኙነት የለዎትም አይደል? ማለቴ ሰላም አይደላችሁም አይደል? ሳያችሁ እኮ አይ የኔ ልጅ እስኪ ነገ ቁጭ ብለን ሁሉንም ነገር እነግርሻለሁ። አንቺንም ቢሆን ስራው አድክሞሻል፣ ግቢና እረፍት አድርጊ በቃ። እሺ። ግን ቅድም ጋሼ የተቆጡኝ ሰዓት ትራስ የወረወሩብኝ የዛኔ እኮ አውቄ ሆን ብዬ ነው የመጣሁት። ሆን ብዬ ማለት እንዴ? ቆይ ለምን? ጋሼ እኮ መኝታ ክፍል መድኃኒት ሲያስተካክሉ። ስለምን መድኃኒት ነው እያወራሽ ያለሽው ሀና? እኔ ምንም እየገባኛል። ይህም መድኃኒት ነው ያየሽው? እትዬ ምን ማለት የመሰሉት? ቅድም መኝታ ክፍል ያሉ መስሎኝ ወደ መኝታ ክፍል ስመጣ ጋሼ ውስጥ ነበሩ። ታዲያ በሩን በደንብ አልዘጉትም። መለስ አድርገውት እያወሩ ነው፣ ድምፅ አውጥተው ማለት ነው። ከዛ የሆነ ነገር ሲያወሩ ሰማዋቸውና መድኃኒቱን ቆይ እስኪ ልስማሽ፣ ለኔ ልስማሽ። ቆይ ምንድን ነው የምትነግሪያት?